ከአዲስ አበባ ለማትወጡ ወገኖቼ የዜግነት ግዴታ ይልወጣና የሚገርም ቦታ ላሳያችሁ። ይሄ የምታዩት ቦታ ከአዲስ አበባ 248 ኪሎ ሜትር ላይ ነው የሚገኘው። ይሄ የምታዩት ደግሞ ከሩማችን ያለው ቪው ነው። ዛሬ የምናድርበት ሩም ይሄንን ይመስላል። እኛ ለአራት ስለነበረ የሄድነው ከጓደኞቼ ጋር ለአራት ነበር ሩሙን የያዝነው። ፋሚሊ ሩም ነው። በጣም የሚገርም ሩም ነው። ከላይ ቪው በጣም ነው የሚያምረው። እስቲ አሁን ደግሞ ከኔ ጋር ተዘጋጁና አብረን እንውረድ። እዚህ ድረስ የመጣሁበትን ምክንያት ላሳያችሁ። ይሄ የምታዩት ቦታ ድሆ ሎጅ ይባላል። አምሹር በዚህ ሰዓት አብዛኞቻችሁ ታውቁታላችሁ ብዬ አስባለሁ። ድሆ ሎጅ የተፈጥሮ ፍል ውሃ ያለበት ቦታ ነው። ብቻችሁ እንደዚህ ሪላክስ ለማድረግ ባዘቦት ቀን ብትመጡ መክራችኋለሁ። ጋ መከራዬን እያየሁ ያለሁት በጣም የሚገርም ቪው አይቼ ለእናንተ ለማሳየት ነው። ቪዲዮ ተቀርጾ እስከሚያልቅ ድረስ መተንፈስ አቁሜ ነበረ። በዚህ አጋጣሚ ሶሻል ሚዲያ ላይ የምታዩትን ነገር ሁሉ አትመኑ። ውሃን የሚወድ ሰው ሁሉ ድሆን ማየት አለበት ብዬ ነው ማስበው። እንደኔና እንደ ጓደኞቼ ደግሞ በአዘቦት ቀን ከሄዳችሁ አንዳንድ ገንዳ የመያዝ እድል ይኖራችኋል። ድሆ ምግባቸውና ከስተመር ሃንድሊንጋቸው በጣም የሚገርም ነው። ይሄ ቦታ ከልጆቻችሁ ጋር፣ ከቤተሰቦቻችሁ ጋር፣ ከጓደኞቻችሁ ጋር መታችሁ በቀላሉ ሪላክስ አድርጋችሁ መመለስ የምትችሉበት ቦታ ነው። ያው ብዙ አክቲቪቲ የለውም፣ ግን ዋና ለሚወድ ሰው፣ ፍል ውሃ ለሚወድ ሰው በጣም አሪፍ ቦታ ነው ብዬ ሰጀስት አደርጋችኋለሁኝ። እዚህ ቦታ መሄድ ለምትፈልጉ ሰዎች በሚቀጥለው 2 ሳምንት ትሪፕ ስለተዘጋጀ ሊሚትድ የሆነ ስፔስ ነው ያለን። ዲኤም አድርጉልኝ። በሚቀጥለው ቪዲዮ እስከምንገናኝ ድረስ ቻው።